ዩሪክ አሲዱ መድኃኒት መሆን የሚችለው ሎሚና ውሃ ብቻ ነው። 4 ነጥብ። ኢብሮ ቀጥል። እኔማ በቀደም ወስጃለሁ። አይ ማሻአላ ነው። በእናትህ ጉድ አይደል እንደ ተሸክመ የምንሄደው ጉድ ነው እኮ ተሸክመ የምንሄደው። አላህ አለ። ያው ብዙ ጊዜ አናምንም። አንተ ስትደርቅ እንዲህ ስትጮህ ስትውል በቃ ግር ይልሃል፣ አዲስ ይሆንብሃል፣ ግራ ይገባሃል። ግን የተቸገረ የጨነቀው ደግሞ ያው መድኃኒት የሆነ ነገር ማግኘት አለብኝ ብለህ ስታስብ ደግሞ በቃ እኔ እንትኑን ሁላ አንዴ ነው የጠየቅኩት፣ ወዲያው ገባኝ፣ በቃ ተጠቀምኩት። ኧረ በእናትህ ይሄ አንተ እንዳልከው ነው። በቃ አንተ አሁን ሁሌ የምትጮኸው ነገር ለጤነኛም ግዴታ ነው የምትለው ትክክል ነው። በቃ ለኖርማል ሰው ራሱ ወሳኝ ነገር ነው። ጊዜ በቃ አፈር ነው የሚወጣ ከውስጥ ቆሻሻ ስብ ነገር ጉድ ነው። በቃ ጨጓራ የማይፈጨው ሁላ ይወጣል። ምን በሽታ ነበረብህ? የቀረ ነገር ካለም ይሄን ብለህ ተናገር። መታጠቢያ ነው። አሁን ኩላሊቱ ነው ትንሽ የሚያስቸግረኝ። አሁን ኢንፌክሽን ነው። ኢንፌክሽን ኦኬ። አሁን በፊት የሚጨንቀኝ ምናምን በጣም ቀለል ብሎኛል። በጣም ኖርማል ነው። በቃ እኔ ደግሞ ትንሽ ብርድ ሲሆን ሽንት ያስቸግረኛል። በቃ ያ ነገር ነው ትንሽ ያለብኝ። አንተ እጤ ብለው ነበር? ምንም አላሉኝ። ውሃ ብቻ ጠጣ ሰውነት ጨዋለሁ ብላኝ ነበር። ኦኬ ጨዋለሁ ማለት ታውቃለህ፣ ዩሪክ አሲድ አለ ማለት ነው። አንዳንድ የመገጣጠሚያ እንደመያዝ ምናምን ነበረ ወይ አውራጣት ላይ? አሁን እሱ የጉልበት ላይ ምናምን ነገር ጀምሮኛል። አንተ እንኳን ታጠብክ እንዴ? ጨው አለው ሲባል ሰው በውሃ በጥብጦ ሊያወጣ ነው የሚፈልገው። እንደዛ ሐኪም ቤት ነው እንደዛ ያለኝ። ግራ ገባኝና ብሮ ይዘኸኛል አይደል? እኔ ለዩሪክ አሲዱ መድኃኒት መሆን የሚችለው ሎሚና ውሃ ብቻ ነው። 4 ነጥብ። አሁን መጀመሪያ ቢሆን ሜይ ቢ ለአንዳንዱ ሊሰራለት ይችላል። ባይዘው ሞክሩት። ዩሪክ አሲድ ያለባቸው ሰዎች ከዚህ ጋር አይሰራም። እኔ ደግሞ እንትን ነው ምግብም ስትበላ ምንም አይስማማህም። የምግብ ፍላጎት ዘጋኝ። በቃ ምንም በቃ የሆነ ነገር አደረገኝ። አንተ ቀያየረኝ ባህሪን ረሱ። ምኑ መጀመሪያ ሳልታጠብ በፊት አዎ ምንም ግራ አጋባኝ። በቃ ዝም ብሎ ሆድ ደግሞ መነፋት ነበረው። አሁን አልሐምዱሊላህ። አዲስ አበባ ነህ አይደል? ለታመመ አይደለም ለጤነኛ ወሳኝ ነው እንዳልከው። ለጤነኛ ራሱ በቃ አንተን ብለሃል ወሳኝ ነው። ሹክራን አቢቤ ሹክራን።